በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የቤንች ሸኮ ዞን ዋና መዲና በሆነችው በሚዛን አማን ከተማ የሚታየው ፈጣን የሕዝብ ቁጥር እድገትና የከተማ መስፋፋት መጠነ ሰፊ ማህበራዊና ኢኮኖሚያዊ ለውጦችን እያስከተለ ይገኛል። የከተማው አስተዳደርና የሚመለከታቸው የመንግስት አካላት የከተማዋን መናኸሪያ በዘመናዊና ምቹ በሆነ መልኩ ገንብተው ለአገልግሎት ማብቃት ከቻሉ፣ በተመሳሳይ መልኩ ለሺዎች የሚቆጠሩ እናቶችና ነጋዴዎች የኑሮ መሰረት የሆነውን የገበያ ሜዳ ማደራጀትና መገንባት ለምን እንዳልተቻለ ጠንካራ ጥያቄዎችን ያስነሳል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በሚዛን አማን ከተማ አስተዳደር በ600 ሚሊዮን ብር ወጪ የተገነቡ የተለያዩ የልማት ፕሮጀክቶች በይፋ ተመርቀው ለአገልግሎት ክፍት ሆነዋል። በምረቃ ሥነ ሥርዓቱ ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጊሾ፣ የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን፣ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብተሙ ካፍትና የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለሊን ጨምሮ በርካታ የክልል የዞንና የከተማ አስተዳደሩ በሚዛን አማን ከተማ በተለይም በእድገት ህብረት ቀበሌዎች ከምርጫ በፊት ቃል የተገባው የውስጥ ለውስጥ መንገድ ግንባታ መዘግየቱና ለዚህም የሚሰጡት ምክንያቶች በአካባቢው ነዋሪዎች ዘንድ ቅሬታ መፍጠራቸው ሙሉ በሙሉ የሚጠቅና ተገቢ ነው። ልማትና መሰረተ ልማት የአንድ አካባቢ ነዋሪዎች የዕለት ተዕለት ህይወት መሻሻያ ቁልፍ ጉዳዮች በመሆናቸው በገቡት ቃል መሰረት ስራዎች አለመከናወናቸው በህብረተሰቡ ላይ የሚከተሉትን ተጽዕኖዎች ያሳድራል። በአካባቢው ላይ የሚፈጥረው ተጽዕኖ የእምነት መሸርሸር ከምርጫ የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ አቶ ጸጋዬ ማሞ ለጋቸብ ሁለተኛ ደረጃ ትምህርት ቤት የተለያዩ መጽሐፍ ድጋፍ አደረጉ። የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ አቶ ጸጋዬ ማሞ ለተማሩበት የጋቸብ ሁለተኛ ደረጃ ትምህርት ቤት የተለያዩ መረጃ መጽሐፍትን ድጋፍ አድርገዋል። መጽሐፉን በትምህርት ቤቱ ተገኝተው ያስረከቡት የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ አቶ ጸጋዬ ማሞ የጋቸብ ትምህርት በዞኑ ዕድሜ ጠገብና አንጋፋ ከሚባሉ ትምህርት ቤቶች አንዱና ዋነኛው ነው ብለዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልልና የቤንች ሸኮ ዞን መዲና በሆነችው ሚዛን አማን ከተማ የሚገኘውን ስታዲየም የስፖርት ሜዳ ወቅታዊ ሁኔታ ነው የሚታየው። የደጋፊዎች መቀመጫ ትሪቡን ግንባታ እጅግ መሰረታዊ አነስተኛና ያልተጠናቀቀ መልክ አለው። ችግሩ የስታዲየሙ አጥር በዝገትና በቸልተኝነት የተጎዳ ሽቦ መሆኑ፣ እንዲሁም በሜዳው ዙሪያ ያለው አጠቃላይ ድባብ የክለቦችና የወጣቶች መወዳደሪያ ሳይሆን ሜዳው የተተወ እንዲመስል አድርጎታል። በስፖርቱና በወጣቶች ላይ ያለው አሉታዊ ተጽዕኖ የታዳጊዎች በሚዛን አማን ከተማ የሚገኙ ዋና ዋና የአስፋልት መንገዶች በጥሩ ደረጃ ላይ የሚገኙ ቢሆንም ወደ ተለያዩ ክፍለ ከተሞችና መንደሮች የሚያስገቡ የውስጥ ለውስጥ የጠጠርና የኮብልስቶን መንገዶች በከፍተኛ ሁኔታ መበላሸታቸውና ጥገና አለማግኘታቸው ነዋሪዎችን ለእንግልት እየዳረገ መሆኑ ተገለጸ። ከተማዋን የሚያቋርጡት ዋና ዋና መንገዶች ምቹና ደረጃቸውን የጠበቁ መሆናቸው የሚበረታታ ቢሆንም ከተለያዩ አጎራባች ክፍለ